ሰላም እንዴት ናችሁ? በሳምንት አንዴ ነው ከተማ የምንወጣው። አሁን ግቢውን ለቀን ወደ ከተማ እየሄድን ነው ማለት ነው። ዛሬ እስቲ በትንሹ የመጀመሪያ ብሎግ ቪዲዮአችንን እንሰራለን። እስከ መጨረሻ አብራችሁን ቆዩ። የምትለው ነገር አለ? አክቹአሊ የተለየ የምለው ነገር የለም፣ ግን ደግሞ ሆሳዕና ምን ትመስላለች፣ ምን አይነት ይዘት አላት የሚለውን ነገር አብረን የምናይ ይሆናል። እስከ መጨረሻው ከኛ ጋር ሆናችሁ የሆሳዕናን ገጸ በረከት በደንብ ከኛ ጋር ፊልም ማድረግ እንድትችሉ እንጋብዘዋለን። እስከ መጨረሻ ከኛ ጋር ቆዩ። ወይል እንግዲህ ስለዚህ አሁን ዳይሬክትሊ ወደ መናሪያ እየገባን ነው ማለት ነው። ከሆስፒታል ወደ መናሪያ ልንገባ ነው። አሁን ዳይሬክትሊ ያለውን ነገር አብረን እናያለን። እስከ መጨረሻ አብራችሁ ቆዩ እና ካሜራችን ግን ብዙም አያምርም። ግን ሌላ ቀን በ4K ካሜራ እስክንቀርጽ ድረስ አሁን በዚህ በስልካችን ብሎግ እየሰራን ነን። ሆሳዕና ከተማ ውስጥ ነው የምንገኘው። ኦልሞስት ውስጥ ለውስጥ ነው፣ የሌላ ሰፈር ውስጥ ነው ያለ ነው እና ሌሎቹ ቱርክ፣ አውሮፓ ሀገር፣ አሜሪካ እንዲህ ያሳያሉ። እኛ ደግሞ ከሀገራችን ጀምር ብለን ነው ሆሳዕና ውስጥ የመጀመሪያ ብሎግ እየሰራው ነው እና እንግዲህ ላይክ ሰብስክራይብ በማድረግ ተባበሩ። ተባበሩ። አይ ይገባችኋል፣ ግን ካሜራችን እንዳይደብራችሁ። አብዛኛው ጊዜ አውሮፓ ሀገር ነው እንዲህ የሚያሳዩት። እኛ ደግሞ በሀገራችን ነው ማለት ነው ጀመርነው። በሆሳዕና ነው። ይሄ ሆሳዕና ከተማ ነው የሚባለው። ሆሳዕና ኦልሞስት ወደ ሆስፒታል አካባቢ ነው። የሆስፒታል ሰፈር ነው። አክቹአሊ የሜዲሲን ተማሪዎች ነን። በጣም ደስ ይላል እንደምታዩት። አሁን ነገሩን ወደ ፖስታ ቤት ያለው ሰፈር አካባቢ ነው ደርሰናል። እዛ ደርሰናል። ከዚህ በኋላ ወደ የማዕከላዊ ክልላዊ መንግስት ዋና መቀመጫ ዋና የአስተዳደር ቢሮ ወደሚገኝበት ሰፈር እየደረስን ወደዛ እየሄድን አይነት ጸዴ ሰፈር ነው። በጣም ደስ ይላል አካባቢው። በዛውም ያው ታያላችሁ ሆሳዕና ምን ትመስላለች። ሆሳዕና ኢንተርናል ፓርቷ፣ ኤክስተርናል ፓርቷ፣ ሁሉንም ነገር አንዳንድ ነገሮችንም በደንብ ዲቴይሊ አሁን መጨረሻ ከኛ ጋር በመቆየት የፈለጋችሁትን እንትን ደግሞ ንገሩን። ሰፈር እንደዚህ ኮሜንት ላይ እንደዚህ አይነት ሰፈር ማየት እንፈልጋለን የምትሉ ከሆነ ፏርጌን እናሳያችኋለን። ኮሜንት ሴክሽን ቦክስ ውስጥ አስቀምጡልን። እንግዲህ እንዲህ ይመስላል። እንግዲህ ወደ ቤታችን እየገባን አሁን ኦልሞስት እንገኛለን። ሰፈሩ ምን ይባላል? ይሄ ሰፈር በቃ ሆስፒታል ሰፈር፣ ፖስታ ሰፈር። ኦኬ ፖስታ ሰፈር የሰፈሩ ስም ነው። ፖስታ ሰፈር ኦኬ። ባህል ድራሽ የኛውን ይመስላል። በጣም ደስ ይላል። የሀዲያ ባህል አዳራሽ በጣም ደስ ይላል። እንዴት እንደሚያምር ኦኬ። ውስጡ የሆነ ህንጻዎች እየተሰሩ ይገኛሉ። ይሄ ኬላውን ነው ማለት ነው። ይሄ አጥሩ ነው ማለት ነው። በጣም ደስ ይላል። ይሄ ደግሞ በዚህ በኩል የሚገኘው ደግሞ ይሄኛው ደግሞ ቴሌ ነው። ይሄ እንደምታዩት በጣም ደስ ይላል። ሀዲያ ሆሳዕና ዙም አይደረግም እንጂ እና እንግዲህ እንዲህ ይመስላል።
አሁን ሆሳዕና ውስጥ ብቅ ብቅ እያልን ነው። ለማስታወሻ ነው፣ በተለይ ለማስታወሻ ነው። አዎ ይሄ ቪዲዮ የሆነ ሰዓት ላይ እኮ የሚገርም ቤት ይኖረናል። አዎ እናምናለን፣ 100% እናምናለን። እንገባለን። የምር እኔም አምናለሁ። ማንም ሰው በትንሹ ማለት መቻል አለበት። ግድ ነው። አዎ ጀስት ይሄኛውን ፊል እሺ እያየን ኮንታ ሊያስገባን ገባ። ሰውዬው ሆስፒታል ገባ። ስማ ያችን ነገር ስለዚህ አሁን እየሄድን ወደ ቦታችን እየገባንን እኛን ዕቃ ይዞ ወደ ዶርም እየገባ ነው ማለት ነው። እንግዲህ አንድ ቀን አይታወቅም፣ ሰው ከሆን ይሄ ቪዲዮ እንደ መረጃ ይጠቅመናል ብለን ነው። እና ስሜ ማን ነበር? ደሳለኝ ከገበያ እስካሁን ድረስ እኛ ጋር ነው ያለው። አሁን ወደ ተከራይበት ዶርም እየገባንን እግዚአብሔር ባርኮ በጣም አሪፍ ሰው ነው። ደስ የሚል በውስጤ በጣም አንድ የሚመላለስ ሀሳብ አለ። በጣም ሞት መካከል አንድ እርምጃ ቀርቶ እያለ ዳዊት ያወራል እና ጀስት ሊትራሊ አንድ እርምጃ ከተራመደ እችን ካለፍ ወደ ሞት ነው የሚሄደው። እግዚአብሔር ግን በዛ ሁሉ አሻገረኝ። እውነቴን ነው የሚለኝ። አሁን የምናልፍበት መንገድ እኮ በጣም ከባድ ሊሆን ይችላል። ጀስት የምንሄድበት መንገድ ጀስት ኢት ዳዝ ኖት ሜክ ሴንስ። ምንም ተስፋ የሚሰጥ ነገር የለውም። ኢቭን በቃ ጀስት የምናደርገው ነገር እኮ ወደ ሞት እንደምንጠጋ ሁላ ሊያሳየን ይችላል። ግን አንድ ነገር እርግጠኛ ነኝ፣ በእውነት በዘመናት መካከል ሕያው የሆነ ጌታ እንደዛ እንደሚል ቃል በእውነት እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲሆን እናውቃለን እንደሚል በእውነት መጽሐፍ ስናገር አንድ ነገር ይገባኛል። ምንም ሁኔታው ባይመች፣ ምንም የተለየ ነገር ባይኖር፣ ለእኛ ግን እንደ እግዚአብሔር ሀሳብ ለተጠራ ነው ለእኛ ነገር ሁሉ ለበጎ ይሆናል። እየሰማኸኝ ነው? አሜን። እየሰማሁ በደንብ የምሬን ነው የምልህ። ይጃው ጌታ ምስክሬ። አሜን አሜን አሜን። አሁን እኔ ግን በጣም እየገረመኝ ያለው የእግዚአብሔር ስራ በጣም እያደነቀኝ። እኔ ዛሬ በጣም ነው ደስ ያለኝ። እንደ ዛሬ ደስታ ተሰምቶኝ አያውቅም። ምክንያቱም ምን መሰለህ፣ ይሄ አንድ ነገር ነው። እኛ የሆነ ህልም አለን ማለት ነው። ህልማችን ደግሞ ይሳካል። የዛሬ 5 ዓመት ደግሞ በሌላ ቪዲዮ ታዩናላችሁ። ብቻ እግዚአብሔር ነገር ሁሉ እንደረዳን አሁን በስልክ ካሜራ ነው። ይሄ ጥራት የለው፣ ለማስታወሻ ነው ማለት ነው። ለማስታወሻ ነው ግን የዛሬ ብሎግ ማለት ነው በፎርኬ ካሜራ ስታይ ነው የሚገርመኝ። እውነት የሆነ እሱን ነው እየታየኝ ያለው። አሁን ሰፈር ውስጥ ሆሳዕና ውስጥ ነው ያለ ነው። ደግሞ በፀሐይ አሁን ኦልሞስት 7 ሰዓት አካባቢ ወደ 8 ሰዓት አካባቢ ነው። 8 ሰዓት አካባቢ የራሱ አንድ መስዋዕትነት ነው። እና ዛሬ የምንከፍለው ነገር ነገ ይኪዘናል። በእውነት ብያለሁ እኮ ቅድም እግዚአብሔር የማንም ትጋት ባለ ዕዳ የማንም እንባ ባለ ዕዳ አይደለም። እኛ እንደዚህ ተፍተፍ ማለታችን ምንም እጃችን ላይ ሳይኖር ቤት ይዘን ተከራይተን እንደዚህ የተለያዩ ነገሮችን ገዝተን ተፍተፍ ማለታችን ተማሪ ሆኖ ደግሞ ቤት ተከራይቶ መኖር በጣም ከባድ ነው። በጣም ከባድ ህይወት ታፍ ነው። ኢቭን ለመንግስት ሰራተኛ ራሱ በጣም ከባድ ነገር ነው። ስፔሻሊ የሜዲሲን ተማሪ ስትሆኑ በጣም ከባድ ነው። ግን ይሄ ሁሉ በጌታ ፍቃድ ሆኖ ነው። ሌላ እንደዚህ ነው የምንለው ነገር የለን። የስ ሃሌሉያ አሜን። እግዚአብሔር ይመስገን። እና አሁን ወደ ቃሊዮት ቸርች ሰፈር ደርሰናል። እዛ አካባቢ ነው ያለነው። እንግዲህ እንደምታዩት ወደ ሰፈር እየገባን ነው ማለት ነው። እዚህ ሰብስበን እየገባን ነው። እንግዲህ ምን እንደሚገርመኝ ታውቃለህ? አንድ ቃል ውስጥ ላይ